የኦሮሞ ወንድምና እህቶቼን ሳላመሰግን አልወጣም። መጥተው በክብር ይሄን ነገር መፍትሄ ለመውሰድ ወዲሁ መጀመሪያ ራሱ ልጁ የወጋው እሱ የተጣሉት የግለሰብ ጸብ ወደ ፖለቲካ የቀየራችሁት እናንተ እነ ጆከር ወደ ፖለቲካ ቀይራችሁ መጣችሁ። እሱንም ቀይራችሁ መጣችሁ። የኦሮሞ ልጆች ግን መጥተው ነው ይሄ ፖለቲካ ጸብ አይደለም፣ የዘር ጸብ አይደለም። አብረው 1 ዓመት ሙሉ አብረው የኖሩ በስድድብ የተነሳ ችግር ውስጥ የገቡ ናቸው። እርስ በራስ የተወጋጉ ናቸው። በሱ ነው የተመታው። ስለዚህ አሁንም እነ ጆከር ይህንን ነገር ካልዘጉት እውነቴን ነው የምለው፣ እኔ ከዚህ ጉዳይ ነገሩን አወጣዋለሁ። የፈለጋችሁትን ተደራረጉ። ግን የኦሮሞ ልጆች እንዳልሰሩ ይህን ነገር እያየን ነው። ፊት ለፊት እዚህ ላይ በደንብ የሚያስረዳክ ምን መሰለህ፣ አንደኛ ነገር ቅድም እንዳልኩ ማለት ነው እነኚህ ልጆች ስልክ ራሱ የላቸው እውነት ማለት ነው። አሁን ይሄ ሀሳብ ለእናንተ ጥቃቅም የሚፈልጉ ቡድን አይሆንም፣ ለእናንተ ልጆችም አይሆንም፣ ለእኛ ልጆችም አይሆንም። አንተ ቀጥታ መንገድ ስትነግራቸው ለሚዲያ እዚህ ቲክቶክ ላይ ያለው ሰው አይሆንም። እነኚህ ልጆች ስልክ ራሱ የላቸው ያሉት የመንና ስዑዲ ድንበር ላይ ነው። ድንጋይና አሸዋ ነው፣ ፀሐይ ነው። ሌላ ነገር ምንም የሚበላ ራሱ ሱቅ የለም፣ ከተማ የለም፣ ምን የለም። እዚህ ሁቲ ያለበት እንትን ድንበር ላይ ነው ማለት ነው። አንድ ላይ ሲሰሩ ነበር። በአሉባልታ እሱ በተኛበት ነው ያ ልጅ ያውጋ እንደ ጎደኛ ነው። አንድ ቤት ነው የሚኖር። ይሄ አሁን ፋሚሊ ነው፣ የፋሚሊ ጥል ነው። የኦሮሞና የአማራ የጎሳና የእንትና አይደለም፣ የፋሚሊ ጥል ነው። ልክ እንደ በአባትና ልጅ ምጣላ ማለት ነው። ያም ሆኖ ያ ሚዲያ ላይ ወጣ። እኔ ደበረኝ። መጨረሻ ላይ ነው መጣ። አላህ ያክብራቸው። እሺ አሉ። ትላንትና በእሺ ነው ተስማማን። ባው እነኚህ ጥቅም የሚፈልጉት ነው ልጆቹን ያጠመዘዙ። ምስኪን ይዋ ምንም አያውቁት ያጠመዘዙት እነኚህ ቡድን ናቸው። ከኛም ይሁን ከዛም ይሁን ከየትም ይሁን ጠዋት ላይ ስንሳደብ ነበር። ምን ነበር እኔ ምንም እዛም ራሱ እኛ ልጆች ጋር ሄጄ ይሄ እዚህ ጋር ሰቦና ቤት ሄጄ እኔ የመሰለኝ ነው ያወራው። የአማራው ሐሳብ አይደለም፣ የኦሮሞ ሐሳብ አይደለም። እነኚህ ልጆች አንድ ላይ ሲሰሩ ነበር፣ ተጣሉ። የተጣላ ሰው እንደ እምነትም እንደ ሰውም እንደ ማንኛውም አይነት ብሔርም ማስታረቅ ነው እንጂ ቡድን የሚያዝበት ነገር የለም። አንድ ላይ ሲሰሩ ነበር። ይሄ ያሉበት ቦታም ዘመድ የለም፣ ሰውም የለም፣ ሰሃራ ነው። አስታርቀ ከተቻሉ አንድ ላይ እንዲሰሩ ካልተቻሉ በሰላም እንዲለያዩ ማረግ ነው ብዬ ነው ትናንትና የተስማማን ብዬ ነገርካችሁ። ይሻሉ ይወሰደ ያም ሆነ ያ አሁንም ደግሜ የምነግራችሁ አሁን ያሉበት ልጆች እኔ የከሌ ነኝ የሚባልበት ቦታ አይደለም፣ ምቹ ቦታ አይደለም። ጥሩ ውሃ የለም፣ ጥሩ ምግብ የለም፣ ሱቅ የለም። ስዑዲ የሄደ ሰው ማንም ያውቃል። ድንበር ላይ ነው፣ የስዑዲ ድንበርና የየመን ድንበር ላይ ነው። ወደ ስዑዲ ገባለው ካልክ ፈንጂ አለ፣ አርቲፊሻል ፈንጂ እግር የሚቆርጥ ዳገት አለ፣ በጣም ዳገት። ከብዙ ምሽት መርባ የሚባል ፊፋ የሚባል ያውቃሉ። ወደዛ የምትገባ ፈንጂ አለ፣ በደላላ ነው የምትገባ። ብር ከፍለ ነው 7,000 ሪያል 8,000 ሪያል እስከ 10,000 ከፍለ ወይ ደግሞ በሽፍታ ተይዘ እዛ መሳሪያ ይዞ እዛ ውስጥ የሚቀመጠው በእኛ በኢትዮጵያው ቡድን በቡድን ወደ ፊፋ አማራ አለ፣ ወደ ትግሬ አለ፣ ወደዚህ ኦሮሞ አለ። ልክ አገር ቤት ፋኖ አባው እንደዚህ ባዳሪና ምን እንደዚህ ራሳቸው ማጥፋ ጠመንጃ ያዙት አሉ። እኛ ሰው ራሱ በራሳቸው የሚታፈኑት ወደዚህ እንዲመለስ ደግሞ እንዳይመለስ መንገዱ ሰሃራማ ነው። እኔ 12 ጊዜ ነው የሄድኩት ዮኒ፣ ለዛ ነው የገባበት እንጂ ወላሂ አልገባም። የሰፈሬ ልጅ እኮ በአማራ ልጅ ተወቅቶ አልገባበትም እኮ እምቢ አልኩት እኮ። ለዛ ነው የተናዱት በአማራ ደላሎች። የሰፈሬ ልጅ ተይዞ አልገባበትም ብዬ እምቢ ያልኩት ልጅ ነኝ። ገባ። ስለዚህ አሁን እንደ አንድ ሰው
እነኚህ ልጆች የተጣሉበት ቦታ አጉል ቦታ ነው፣ ሰሃራ ላይ ነው። ያ 3 ቦታ ተወግቶ ተኝቷል። ይሄ ደግሞ በጓደኞቹ ተከቦ ቁጭ ብሏል። ይሰማል፣ ብቻውን ነው አለ። አጠገብ የሰፈሩ ልጅ የለም። እነኚህ በሰፈር ነው የያዙት አይደለም፣ ማከሚያ ብሎ ነው ያዙት። ምንም አልተደረገም። እኔ ደውዬ እንዳጣራሁት ማለት ነው። ስለዚህ ይሄም በጣም ፍራቻ ውስጥ ነው ያለው። ያም ተወግቷል። ሁለቱ በጣም ተጎጂ ናቸው። ያ ሳይኮ ተጎድቷል፣ ይሄኛው በጩቤ ተጎድቷል። እዛ ላይ ደግሞ ሰሃራማ ቦታ ነው። ያለው መፍትሄ ሁለቱም ወንድማሞቻችን ናቸው። በዚህ እኩል የሚፈልጉት ነገር አድርገንለት እንደ ሀሳብ ከህዝብም ሳይሆን እንደ ግል እዚህ ላይ ያለው ባካችሁ ጆከርን ላይቭን ዝጋበል የአማራ ወንድምና እህቶች እውነተኛ የዚህን ህይወት አንዴ ወንድማችን እናስታርቅ ደስ ይለኛል። የአማራ ወንድምና እህቶች የዚህ ልጅ ህይወት የሚያሳዝናችሁ ከሆነ ጆከር ጋር ገብቶ እየተጣሉ ነው፣ ሊጣሉ እየፈለጉ ነው። እና ደውልላቸው። እዚህ ከመጡ እዚህ ምጡ። እዛ ምንድን ነው የሚሄዱት? ጆከር ጋር ገብቶ ሊቀቡት ነው። ነገሮች ቆይ አንዴ ተደብቀ ጀግና አትጫወት። ወይ ደግሞ በቪዲዮ ውጣና ተፋለጥ። በቪዲዮ ውጣና ጀግና ሆነ ተነጋገር። ተደብቀ ጀግና ጆከር እንዳትጫወት እሱን ውጣና በቪዲዮ አንድ ቀን አትቆይም። ጀግንነቱን ተደብቆ የለም። የልጅ ኦሮሞቹ ናቸው እሱ ጋር ሊገቡ ያሉት። ኤግዛክትሊ ሊጣሉ ነው የሚገቡት። ጆከር መጥቶ በባዶ ሳይታይ ያዙ ይልቀቁኝ ይላል። የዚህ ልጅ ህይወት ይቀጠፋል። አስሊ ለምንድን ነው የሚገቡት እዛ? ይቀጠፋል። ህይወቱን ለማስቀጠፍ እየሰራ ነው ልጁ። እኛ ህይወቱን ልናድን ነው። ይኸው ሰዎች እያያችሁ ህይወቱ እንዲድን ጆከር ዘብቶ ይምጣ፣ እርቅ ይውረድ እያልን ነው። ጆከር በባዶ ያለ ቪዲዮ አደንፋ በመድኃኒዓለም ኧረ ስንት ወንዶች አለን። ተው ይቅርብ። ፖለቲካ አትችልም። ፖለቲካ የሚባል አታውቅም። ውጣ። የሰው ልጅ አታስበላ። ውጣ። ጆከር የምትሰማ ከሆነ ውጣ። አለበለዚያ በቪዲዮ ወጥተህ የፈለግከውን በል። ጀግናን በል። በቪዲዮ ወጣና ጀግናን በል። በቃ አንተ ትችላለህ ተባል። በቃ አድርገው። ከሁለት አንዱ ወይ ውጣ ወይ ደግሞ በቪዲዮ ወጥተህ ተናገር። ከነሱ ጋር ተነጋገር። እኔ ወጣበታለሁ። የንጹሃን ነፍስ ልታስበላ ነው። ተው። ባዶ ጉራ፣ በድብቅ ጉራ ማንም ይችላል። በፊት ለፊት ተናገሩ። ውጣ ጆከር ውጣበት። በዚህ ጉዳይ ምንም አይመለከትም። ውጣ። እሱ ሳይሆን አሁን አስሌ ለምንድነው መተው እዚህ የማይነጋገሩት? ምንድነው የሚፈልጉት? እዛም ያሉም እኮ እየገቡ ነው። እኔ እኮ እያየሁ እኮ ነው። ማነከ ዮኒ እኔ እንደ ሙባሪክ ማለት ነው ካችሁልኝ ኢሉ ኪያ ሰቦናና አስሊም እንዲሁም ዮኒ ጊጊ ቅርታ ካደረጋችሁልኝ ዛቻው የጆከር ዛቻ እኔ ላይ ስለሆነ እኔ ያለሁት ኢጅፕት ነው። አድራሻዬን ለፈለገ እሰጣለሁ። ቁጥሬ 0114737422 ነው። ማንም ላላላላ ጆከር ሙባረክ ጋር ነው። ሙባረክ ተደብቆ መፎከር አይደለም። አባቴ ደጋፊ ያለው ኧረ በለዛ አይደልኛ በመድኃኒዓለም ሙባረክ ቁርባኑ ፌራ ጸብ ስለሚወድ በየቤቱ ይገባል። ልቡኑ ፌራ ኦኬ እሺ እኔ ሰምቻለሁ። ልጁ መጥቷል ተባለ። ኦኬ ክበርልኝ። ኦኬ ቴንክ ዩ ሙቤ ምንም እንዳይሰማ በወዳቸው በመድኃኒዓለም ችግር የለውም። ዮኒ ካለቀ በኋላ እናገራለን። ችግር ፎክር ጋር መመላለስ ራሱ ጃሊብሳ ፍላወሪ ተደብቆ የሚፎክር ጋር እኔ እንትን የለኝም ብሮ ፍላወሪ ደርባዱ ጃሊብሳ ባርባዴ ጋር ጭቃ ተደርባ ፍላወሪን ከታጀራዱ ምን ወልቱ ላላ ቀባ ኩኖ አይ ጃሊብሳ ወጥ ጆሌ ፊዳካ ሰቦና ጆሌ ፊዳካ ጃሊብሳ ጆሌ ፊዳካም በቃ ጆከር ወጥቷል። ሰምታችኋል። ጆከር ከላይ ወጥቷል። ስለዚህ የለበትም በዚህ ጉዳይ
እኛ ጉዳዩን በእርቅ ነው የምንጨርሰው፣ በጸብ አይደለም፣ በእርቅ ነው። በዚህ አጋጣሚ ኪያን ከማንም በላይ ማመስገን የምፈልገው እኔ ነኝ። ትላንትና ትላንት ወዲያ ከዛ በፊት አሁን ማለት ነው ኮሜንት የምትጽፉት ተሳስታችሁ የሆነንም አታሳስቱ። እኛም ሞክራለን እስከቻልን ድረስ እንጂ ጆከር ፋን ቤት ማለት ነው 9000 ሰው እንደውም እዚህ ጆከር እያላችሁ ስሙን አስታችሁ ሴጣኔን አመጣችሁብኝ። ሰው ወደዛ ሄደብን። እሺ ያለብሳ ችግር የለውም። አትሌ እኔ ለጋማ ሰገሌን ገያ አትሌ ማለት ነው ረጋነት ነርገሙ እንደዛ እሺ እንደዛ እብሳ ሰገሌ እንደ ደጋም ዲድበዱ አዲስጋ መታማኑኛት ኮሚዲ ሲቲዋን ዱፍቴፍ ዲበዳ ኮሚቃ ቀብሪ ገልቴ ዲፍ ተባላት በየዱናት ኔት ሙትሸላን ጅራ ሙት ነጎዳኒ ሙት ይራና ካሰን አመይ ዮራጋሜ ጆሌን እቲ ደወሌን ጅራ ጆሌስ ወሌና ሰዌቲን ጅራ አካውንት ስራ ፉሌ ነቲ መተኒ ጅራኒ አማ ማሪራ ሜካ ካንደ ካፈለራ ወልታተሜ አካሚ ወልታተን ማ ወሊንታኒያቲ እሲናማ ወሊንታኒያቲ ማጀራ ወልተው ላፍተ ኤጋራኑ ጆሌ ዋሚቲ ጋፈተኒ ጃኒ ዋን ጆሌ አጆሌ ማ ጋፈት ሜካ ፈተነ ጉነቴን ማቲ ዴብሰን ጆሌን እብሳ ተቀበልን በኋላ በሉና እናንተ ያው ዮኒ ነገ ከከሰሰኝ ችግር የለውም። እኔ መጥቼ እዚህ ተቀምጬ ምንድነው ከኔም ፈልገው ብዬ በመነጋገርም ማምን ሰው ነኝ። ግን የምስኪንን ለእናቱ ይሄ ልጅ እኮ ይሄኔ አንድ ልጅ ሊሆን ይችላል። ለእናቱ አንድ ሊሆን ይችላል። እናቱ ታማሚ ልትሆን ትችላለች። ብዙ እናቶቻችን ታማሚ ናቸው፣ በሽተኛ ናቸው። ልጁን ካስወጣም በኋላ ጆከርም ከፈለገኝ ሌላ ሰውም ከፈለገኝ እኔ ያለሁት ኢጅፕት ነው። እየደበቅኩ አይደለም፣ ራሴን ዱባይ አይደለሁም። ገባችሁ? አልደብቅም። ግን ልጁን ካተረፍን በኋላ የሚፈልገኝ አካል ትናንትና እንደዚህ አድርጎ ነበር አስደርጓል ብሎ በመረጃው ይክሰሰኝ። ለምን ውሸት ያስፈልጋል? አሁን እኔ ብያዝ እውነት ይሄ ልጅ የዚህ ልጅ ነገር ውስጥ ከሌለው ሊለቀቅ ይችላል። ይሄ ልጅ ማሰብ ጥሩ ነው። ገባችሁ? ይዞ ያለው አካል ሌላ ዮኒ ብያዝ አስሊ ብያዝ ይሄ ልጅ ይወጣል ብለን ካሰብን እኮ እኔ ራሴ ፖሊስ ጣቢያ ሄዳለሁ። ልጁ ይውጣ። እውነቱን ልንገራችሁ፣ እኔ ሂጄ ለፖሊስ እጄን ሰጣለሁ። ልጁ ይውጣ። አሁንም ቢሆን ነገም መካሰስ እንችላለን። ትናንትና እንደዚህ አድርጎ ነበር ሙባረክ ብላችሁ ባላችሁ መረጃ ክሰሱኝ። አትክሰሱኝ አላልኩም። ክሰሱኝ፣ ህግ ይፋረደን፣ ችግር የለውም። አሁን ግን ልጆች ምን እያሉ ነው? ዮኒዬ ለንገር ለምን አነሳ እንዳትለኝ፣ አጀንዳ ለምን ቀየርክ እንዳትለኝ። አንደኛ ሼር እያደረጉልኝ ጽሁፉን ማየት ትችላለህ። አንድ በል ውጣ፣ ከዛ ውጣ። እነሱ እንደዚህ እያደረጉ ምንድነው እዛ የምትለማመጠው? ይሄው ቪዲዮ እዛ እንደዚህ እያሉ ተንኮል በወንድሞቻችን ላይ ፎቶ እያመጡ አሜሪካ ላይ ነው ያለው፣ ዱባይ ላይ ነው ያለው፣ እንደዛ ነው ያለው እያሉ እናንተ እዛ የምትለምኑን ነገር ምንድነው? እኛ ሰውን እየለመን አይደለም፣ ህይወትና ትርፍ ነው። አሁንም ቢሆን ለወጣ ሳይሆን ወይ ሰውን ላስፈራራ ሳይሆን ይሄ ልጅ እንቀበል አብረን። ለእናቱ ይኑርላት፣ ምንም ባይጠቅመንም። ስንት ጀግና ትናንትና ስንት ጀግና እየሞተ ነው። ግደሉን እባክህ፣ ግደሉት እባካችሁ እያሉ እየወረዱ ነበር ማለት ነው። ትናንትና ሪከርድ አለኝ። ጆከርም አቡፋኖም ማለት ነው። ይቅርታን ጠይቅም ከፈለጋችሁ ግደሉት። ጀግናም ራሱ እየወደቀ ጀግና እየወደቀ ያለው ለሀገሩ በሚያውቀው ነገርና ባመነበት ነገር አገር ላይ እንጂ አረብ አገር ላይ አይደለም። ገባችሁ? ልጁን በእናታችሁ ልጁን እንቀበል፣ አብረን ተቀበሉ አላልኩም። እንቀበልና አሁን ባመጣነው ሲስተም ከዛም በኋላ ዮኒ ከፈለክ ልጁን አምጣውና አካውንት ሰጣው አስገባውና የፈለከውን ነገር በል። ህግና ትናንትናም ብያለሁ፣ በህግና በእርጅና ያለው ነገር አያሳዝንም። ገባ? በህግና በእርጅና የምታጣቸው ነገሮች አይቆጭህም። ህግ ይዳኝን። ሙባረክ እዚህ ነገር ውስጥ ካለ ነገ ደግሞ እንደዚህ አይነት ነገር እንዳያደርግ መታረም አለበት፣ መታሰር አለበት። ግን መታሰር የሚችለው በምንድን ነው? በመረጃ ማለት ነው። እኔ አትክሰሱኝ አላልኩም። አሁንም ዮኒ ተረዳኝ።
ግን ህይወት ማዳኑ አይቀድምም? ኧረ ምንም እኔ ያልኩህ አሁን ለምሳሌ እኔ የምምልህ አሁን ማንነቱን በማናውቀው ሰውዬ ትግሬ ይሁን ኦሮሞ ይሁን አማራ ይሁን በማናውቀው ረኮን ቀቡ አኒሳ ሂደሙ አዱሁ ይሆናል ከኬሳ ቀባደ ረኮ ተኮን ቀቡ ከናፍ ፍላወሪ ደርበጣ ፕሊስ ኦልገላቲ ዋንሲ ኦለም ወይ ጉርባዲ ማጥቆሰ ጠይቃቸው ፍላጎታችሁን እነግራችኋለን። በመሀል እኮ እኛ ቀረን እኮ በመሀል እንደዚህ ተንጠልጥለን ቀረን እኮ። ወይ ኢትዮጵያዊ አልሆን ወይ ኦሮማዊ አልሆን ወይ አማራዊ አልሆን ብሔር ራሱ አጣን። እንደ ብሔር አይስወር እውነት እግዚአብሔር ምስክር ሸርሙጣ ቆማጣ ነው የሚሉን እኛን ራሱና ኢብሳ ስድቡን ለምደነዋል እኛ ችግር የለም። እኛ ልጆች ውስጥ ብቻ ሰላም ይሁን። የኦሮሞ ወኒ አማ ጊፍቲ ደርቢና ታቦ ዱበቻ ጅራኑ እንደገይሰን ይጀራል ከጀራ ማለ ከኛ ሲንደጋ ኮንተናበር ዱበቻ ጅራ ካን ጀላ ጆሌ ቆይ ነደገፈዳይ ዋን ኢታን ጀዳኒ akkam barbaadan akkamtu ijoollee ta'eenna furmaata kanamaan dubbatin akka himias akkam wayyaaf karaa giiftitti walitti haqabamoo immoo akkaawuntii irraa fuutanii fiddan. Yooni ijoollee dawaleen gaafadha akkasumatti dawaleen gaafadha akkasumatti ሌላ ችግር የተፈጠረ ነው እዚህ ጋር ምን አይነት dawaleen gaafadha akkasumatti አንጂ እዚህ ዱባይ ማለት ነው ዱባይ ላይ እኔ ዱባይ ነው የምኖረው። ሙባረክ ኪያ ጋር ነው የነበረው፣ ኪያ ጋር ነው ያረፈው፣ ኪያ ነው የተቀበለው በማለት እዚህ ጋር ዱባይ ፖሊስ ስቴሽን ሂዶ የኔና ሙባረክን ቪዲዮ ይዞ ሄዶ እየከሰሱ ነው። ስለዚህ ዮኒ ማን አሁንም ቢሆን ጆከር ማለት ነው ሼር ተደርጎ ፖሊስ ስቴሽን ነው ያለው። ሰላም እየፈለገ አይደለም ይሄ ሸቃይ ማለት ነው። ፖሊስ ጣቢያ አሁን ሶልኮ ጆከር ጋር ገብቶ ፖሊስ ስቴሽን ነው ያለው። እኔ ለመሰለኝ ያምጡ ማለት እንችላለን እኮ ዮኒ ዮኒ ይህን ራሱ ብናስቀጣ ነገር አንድ ያዳምጡ። እነሱ ማድረግ የሚፈልጉት አንዴ ፕሊስ አዳምጡኝ። ኪያዬ አንድ እነሱ ማድረግ የሚፈልጉት ይሄ ተደብቀው የተሸናፊነት ስሜት ተሰምቷቸዋል። የተሸናፊነት የባዶነት ስሜት ተሰምቷቸዋል። እኛ ህይወት አትርፈን ወደ ሰላም እንደሚሄድ 18,000 ሰው እያየ ነው። አባቴ 18,000 ሰው እያየ ነው። እውነቱን እዚህ እያዩ ነው። እነሱ ይቀበጣጥሩ። በየትኛው ሊሄድ ዱባይ ዮኒ ይኸውልህ ይሄ ጦስ እየተረፈ ያለው ይኸውልህ እኔ ህግ መብትና ግዴታዬን ጠንቅቄ ማክሶ ነኝ። ትክክል። እኔ ሙባረክን አይደለም ሙባረክ ሙሰማን ዘመነ ካሴ ቢመጣ አብሬው ፎቶ የመነሳት መብት አለኝ። ጃልመሮ ቢመጣ አብሬው ፎቶ የመነሳት መብት አለኝ። አብሬው የመብላትም የመጠጣ የመቀበልም መብት አለኝ። ቢኮዝ ያ ሰው በህጋዊ መንገድ ነው፣ በፕሌን ነው መጥቶ የገባው፣ በጫካ ወይም በባህር አይደለም። ገባካ? አንድ ሰው ሲመጣ አብሬው ስለበለ አብሬው ስለጠጣ ስሜን እያጠፉ ነው እዛ ጋር እነ ጆከር። እኔ ከትላንት ጀምሬ ስራዬን ፈትቼ ሁሉ ነገሬን ትቼ ስለዚህ ልጅ ስቆረቆር እሺ፣ በማይታይ ሰው ምን እናርግ? የእኛ ልጆች ገልብጦ የሰደቡኝ ነው። አማራን አገዝክ አንድ ነገር መልስ እየሰደቡኝ ነው። ይህን የሚያክል ዋጋ እየከፈልን ስራችንን ፈተን እነሱ ግን ምንም የሚደርስ ነገር የለም። ይህን ሁሉ ድካም ለማበላሸት ይሄን ማድረግ ምን የሚሉት ነው? እኔ እሺ መልስልኝ። ጆከር ጋር ቪዲዮ ገብተህ ያ ፖሊስ ስቴሽን ነው ያሉት። ሙባረክ እዚህ አይደለም ያለው፣ መጣ ሄደ። እኔ ልጠይቅ አንዴ ኪያ፣ ፊቱም ማይታይ ልጅ ምን ማድረግ እንችላለን? ንገረኝ እስኪ ንገረኝ። ኖ አሁን እዛ ጋር ያሉት የእሱን ሀሳብ ተቀብሎ ፖሊስ ስቴሽን የሚሄዱት የኔም ቪዲዮ ወስዶ የሚሄዱት ምን አሁን ነገሩን ለማባባስ ነው? ልጁ ይዘው ቢሄዱ በእናትህ ቁም። ዮኒ አንድ ነገር ልንገርህ፣ የሚገርም ነው ወላሂ። ዮኒ አንድ ሀሳብ ልስጥህ፣ ለኪያም ለአንተም ማለት ነው። ሚውት ያዙልኝ አንዴ።
እንጂ አስሊም አለ፣ ኢሉም አለ፣ ሰቦና ጃሊብሳም አሉ፣ ሁላችንም አለን። አንድ ነገር ላይ እንስማማ ከተቻለ ማለት ነው። እውነትም የአማራ ልጅ ነን። የልጁ ደም ነው እንትን ያለን የልጁ ህይወት ነው ይበልጥልን ካሉ አሁን የአማራ ልጆች ሄዳችሁ አዘጉ። ይሄን ነገር ሳልገባበት እንደኔ እንደ ሙባረክ ማለት ነው። እኔ ዮኒ አንድ ነገር ልንገርህ፣ አሜሪካ ነው ያለው ህግ አለ። አሜሪካ ላይ ክሪሚናል ወይ ደግሞ አንድ ወንጀል ይሄን የሚያክል ግዙፍ ወንጀል ከሰራክ